አንድ ኢትዮጵያዊ የሚባል መንግስት የውጭ ጉዳይ ፖሊሲውን ምን መርሆች ላይ እንዲመሰርት ሐሳብ ያቀርባሉ? ዶክተር አብይ አህመድን ከረጅም ጊዜ ወዲህ የኔ ጠቅላይ ሚኒስተር ልለውች ያለው የማለትን ነገር ማስፈሩን አይቻለሁ። ጥያቄ ምንድነው? አንደኛ አንድን ጠቅላይ ሚኒስትር የኔ የሚሉት መቼና ምን ሲሟላ ነው? ሁለተኛ ደግሞ ዶክተር አብይስ ላይ የተመለከቱት ምንድነው? እንግዲህ እኔ የኔ ነው ለማለት ዋናው የኢትዮጵያ ጥቅም ያንን የሚመራው ሀገር ጥቅም ምንድነው ብሎ ያንን መከታተል ነው። ሌላውን ከጉዳይ ማግባት የለበትም። መወሰን ያለበት በኢትዮጵያ ጥቅም ነው። ለመጀመሪያ ጊዜ ነው ዶክተር አብይን በዚህ አይነት ስጠራቸው። ምሳሌ መጥቀስ ይቻላል። አቶ መለስ ዜናዊ ለምሳሌ ሙሉ በሙሉ የኢትዮጵያ ጥቅም ይከታተሉ ነበር ለማለት ያዳግተኛል። የሌላም ሀገር ጥቅም እያዳመሩ አንዳንዴ የኢትዮጵያ ጥቅምም አሳልፎ የሰጡበት ሁኔታ አለ እና አንድ ጠቅላይ ሚኒስትር በእውነት ጠቅላይ ሚኒስትር ሊያሰኘው የሚችለው ሙሉ በሙሉ ለሀገሩ፣ ለወገኑ፣ ለሕዝቡ ሙሉ በሙሉ ተጠሪ ሲሆን ህይወቱ ለዛ የሰዋ ህይወቱ ለዛ ለሕዝብ ያበረከተ ሲሆን ጠቅላይ ሚኒስትር ሙሉ ጠቅላይ ሚኒስትር ማለት ይቻላል።